ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታዮቼ ዛሬ የማወራላችሁ ስለ ሀሳብ ጉዳይ ነው። ስለ ባህር በር ጥያቄ። ኢትዮጵያ ከ30 ዓመታት በፊት ከባህር በር ተገለለች። ኢትዮጵያ ከባህር በር የተገለለችበት ሁኔታ ያለምንም ዶክመንት ያለምንም ጥያቄ ኢትዮጵያን ከወደብ አልባ አደረጓት። በኢትዮጵያ ላይ የተሰራው ሴራ ለዚህ ትውልድ ተረፈና ትውልዱ ሲነቃ የባህር በር እንደሚያስፈልገው ሲገባው ጥያቄ ያቀረበ። ስለዚህ የባህር በር ኢትዮጵያን ከምንም ነገር በላይ ያስፈልጋታል። የባህር በር ያስፈልጋል ስንል ኢትዮጵያ የማንንም መብት ሳትነካ ያጣችውን ወደብ የባህር በር ያስፈልጋታል። ይሄ ጥያቄ ውስጥ የማይገባ ነገር ነው። ኢትዮጵያ ከቀይ ባህር የተገለለችበትም አሰራር ልክ አልነበረም፣ ትክክልም አልነበረም። አሁን ግን ጠያቂ ትውልድ መጣ። ስለዚህ ለኢትዮጵያኖች የባህር በር ጥያቄ ልክ እንደ ውሃ ልክ እንደ ምግብ ነው። አንድ ሰው ሳይጠጣ አይኖርም፣ አንድ ሰው ሳይበላ አይኖርም። የባህር በር ጥያቄ ለኢትዮጵያ እድገት፣ ለኢትዮጵያ ሕልውና ልክ እንደ ውሃ ልክ እንደ ምግብ ነው። ስለዚህ እኛ አገራችንን የምንወድ ወጣቶች፣ ውድ የአገሬ ልጆች፣ ይሄ ጥያቄ የአንድ ግለሰብ ጥያቄ አይደለም። የባህር በር ጥያቄ የሀሳብ ጉዳይ የአንድ ወገን ጥያቄ አይደለም። ለመንግስት የመጣው አይደለም። ትውልዱ ይጠይቃል። ስለዚህ አንዳንድ ውጪ ዩሮፕ ተቀምጦ የተለያዩ ሀገር ተቀምጦ የሀገራችንን ሰላም የሚያውቁ ሰዎች አሉ። እረፉ፣ ኢትዮጵያን አትንኳት፣ አትድፈሯት። ምክንያቱም ኢትዮጵያ የቃል ኪዳን ምድር ነች። ኢትዮጵያን ነክተህ ሰላም አታገኝም። ብቻላችሁ ኢትዮጵያን የምትወዱ ውድ ኢትዮጵያኖች፣ በውጭም ሀገር ያላችሁ፣ ዩሮፕ ያላችሁ፣ የተለያየ ዓለም ላይ ያላችሁ ኢትዮጵያን አግዟት። ኢትዮጵያ የእናንተንም እርዳታ ትፈልጋለች። ግን እንደዚህ ስል ኢትዮጵያ ያለማንም እርዳታ መቆም የምትችል ሀገር ናት። ምክንያቱም ብርቱ መሪ አላትና፣ ብርቱ ሰርቶ የሚያሰራ ጀግና ልጆች አሏትና። ስለዚህ የባህር በር ጥያቄ ደጋግሜ የማወራላችሁ ስለ ባህር በር ጥያቄ ነው። ኔክስት እንዴት ከባህር በር እንተገለን፣ ሀሳብ ፖርት ከኢትዮጵያ ምን ያህል ኪሎ ሜትር እንደሆነ እዚሁ ጎረቤታችን ላይ ቢያንስ 600 ወይ 500 ኪሎ ሜትር የማይሆን ርቀት ላይ ተቀምጠን የባህር በር አልባ ሆነናል። ስለዚህ በሚቀጥለው ሳምንት ልዩ ትንታኔ ይዤላችሁ ቀርባለሁ። ሰብስክራይብ ያላረጋችሁኝ ሰብስክራይብ አድርጉ። ውድ ተከታዮቼ መልካም ሳምንት ይሁንላችሁ። ወዳችኋለሁ።